ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በዛሬው መረጃችን የኢትዮጵያ የመንግስት ሰራተኞች የጡረታ መመሪያ በተመለከተ መረጃ ይዘንላችሁ ቀርበናል። ማንኛውም የመንግስት ሰራተኛ በተቀጠረ በ60 ቀናት ውስጥ ማሟላት ስላለበትና ስለሚያስፈልጉ ማስረጃዎች በራሱ ፍላጎት ጡረታ የመውጣት መብትን በተመለከተ እንዲሁም ደግሞ እድሜያቸው 60 ዓመት ሲሞላቸው ለሰራተኛው የሚሰጥ የጡረታ አበል ስሌት በተመለከተ እንዲሁም ሌሎች ነገሮችን በዝርዝር መረጃውን ይዘንላችሁ ቀርበናል። በቅድሚያ ለቻናላችን አዲስ ከሆኑ በቅንነት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቪዲዮውን ላይክ እና ሼር በማድረግ እስከመጨረሻው ድረስ ይህን ጠቃሚ መረጃ እንድትከታተሉት እየጠየቅን ወደ መረጃው አለፍን። በኢትዮጵያ የማህበራዊ ዋስትና አገልግሎት የሚሰጡ ሁለት ተቋማት ሲኖሩ አንዱና የመጀመሪያው የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ነው። ኤጀንሲው የመንግስት ሰራተኞች የጡረታ አዋጅን ለማስፈጸም በሚኒስትሮች ምክር ቤት ደንብ ቁጥር 203/2003 ዓ.ም የተቋቋመ የፌዴራል መንግስት መስሪያ ቤት ሲሆን የተቋቋመበትን ዓላማ ለማሳካት በዋነኝነት የመንግስት መስሪያ ቤቶችንና ሰራተኞችን የመመዝገብ፣ የጡረታ መዋጮ ገቢ የመሰብሰብ፣ የጡረታ አበል የመወሰን፣ ክፍያ የመፈጸምና የጡረታ ፈንድ የማስተዳደር ስራዎችን የሚያከናውን ሲሆን አሰሪ መስሪያ ቤቶች የመንግስት ሰራተኞችና የጡረታ ባለመብቶች ሊያከናውኗቸው የሚገቡ ዋና ዋና መብቶችና ግዴታዎች በዝርዝርም ይዞ ይገኛል። እያንዳንዱ የመንግስት መስሪያ ቤት በመንግስት ሰራተኞች ጡረታ አዋጅ ቁጥር በስራ ላይ የሚገኝ የመንግስት ሰራተኛ የግል፣ የቤተሰብ፣ የአገልግሎት፣ የደሞዝና ሌሎች ለጡረታ ስራ የሚያስፈልጉ ማስረጃዎችን አደራጅቶ የመያዝ ግዴታ አለበት። አሰሪ መስሪያ ቤቶች ሰራተኛው በተለያየ ምክንያት ከስራ ሲሰናበት፣ የስራ ዝውውር ሲያደርግ፣ የደሞዝና የቤተሰብ ለውጥ ሲኖር በመከታተል ወቅታዊ መረጃ አቅራቢያው ለሚገኘው የኤጀንሲው ጽህፈት ቤት የመስጠት ኃላፊነት ይኖርባቸዋል። የመንግስት መስሪያ ቤቶች በስራ ላይ የሚገኙ ሰራተኞቻቸው ተመዝግበው የማህበራዊ ዋስትና ወይም የጡረታ መለያ ቁጥር እንዲኖራቸው፣ የአባልነት ካርድ እንዲይዙና ወቅታዊ የለውጥ መረጃዎች እንደ ሁኔታው ለኤጀንሲው ዋና መስሪያ ቤት ለሪጅን ቅርንጫፍ ጽህፈት ቤቶች እንዲያስተላልፉ የማድረግ ግዴታ ይኖርባቸዋል። የመንግስት ሰራተኛ ለመጀመሪያ ጊዜ ለስራ ሲቀጠር ወይም ሲመደብ የጡረታ አዋጁን መሰረት በማድረግ በ60 ቀናት ውስጥ በመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ እንዲመዘገብ መደረግ ይኖርበታል። የምዝገባ ጥያቄ የሚያቀርበው ኤጀንሲው ለዚሁ ዓላማ ያዘጋጀውን የመንግስት ሰራተኛ የግል፣ የቤተሰብ ሁኔታና አገልግሎት ማሳወቂያ በመሙላት እንደ ሁኔታው ለኤጀንሲው ዋና መስሪያ ቤት፣ ለሪጅን፣ ለቅርንጫፍ፣ ለመስክ ጽህፈት ቤቶች በማቅረብ የተጠቀሰው ቅጽ በሰራተኛውና በአሰሪ መስሪያ ቤቱ ተሞልቶ እንዲሁም ተፈርሞ የመስሪያ ቤቱ ክብ ማህተም ተደርጎበት መቅረብ ይኖርበታል። ለተወሰነ ጊዜ ወይም በኮንትራት የተቀጠረ ሰራተኛ የግል፣ የአገልግሎትና የቤተሰብ ሁኔታ መግለጫ ፎርሙ በሚጋብዘው መሰረት ተሞልቶ በሰራተኛውና በኃላፊ ተፈርሞ የኮንትራት ቅጥር የአገልግሎት መነሻና መድረሻ የሚገልጽ የቅጥር ደብዳቤ ወይም ውል በወቅቱ የሞላው የህይወት ታሪክ ቅጽ በየጊዜው ከተከፈለው የደሞዝ ዝርዝር ማስረጃዎች ጋር ለኤጀንሲው መቅረብ ይኖርበታል። በኮንትራት የተፈጸመውን አገልግሎት ለጡረታ ለመያዝ እንዲቻል በየወሩ በተከፈለ ደሞዝ መሰረት የሰራተኛ ድርሻ 7%፣ የአሰሪው ድርሻ 11% በድምሩ 18% ታስቦ ለመንግስት ሰራተኞች ሲቪል ጡረታ ፈንድ ገቢ ስለመደረጉ የሚያረጋግጥ ማስረጃ ለኤጀንሲው ማቅረብም ይኖርበታል። ከላይ የተዘረዘሩትን ማስረጃዎች በማሟላትና የምዝገባ ጥያቄውን በማቅረብ ሰራተኛው የማህበራዊ ዋስትና ወይም ጡረታ መለያ ቁጥር እንዲያገኝ ማድረግ ያስፈልጋል። በመስሪያ ቤቱ የሚሰጡ የጡረታ ፈንድ አይነቶች የሲቪል አገልግሎት ጡረታ ፈንድ፣ የወታደራዊና የፖሊስ አገልግሎት ጡረታ ፈንድ ናቸው። ማንኛውም የመንግስት መስሪያ ቤት ሰራተኛው ለመጀመሪያ ጊዜ ከተቀጠረበት፣ ከተመደበበት ወይም ከተሾመበት ቀን አንስቶ በየወሩ በሚከፈለው ደሞዙ ላይ በመመስረት በሚታየው የሰራተኛና የአሰሪ መስሪያ ቤት ድርሻ ስሌት መሰረት የሲቪል ሰራተኛ ድርሻ 7% እና የአሰሪው ድርሻ 11% በድምሩ 18%፣ የወታደራዊና የፖሊስ ሰራዊት አባል ድርሻ 7% እና የአሰሪው ድርሻ 25% በድምሩ 32% የጡረታ መዋጮ በየወሩ ይከፍላል። የጡረታ መብትን ለማስከበር የሚያስፈልጉ መረጃዎች ማንኛውም የመንግስት ሰራተኛ በተቀጠረ በ60 ቀናት ውስጥ ለጡረታ ማህበራዊ ዋስትና ኤጀንሲ መመዝገብ አለበት።
ለጡረታ መብት ለማስከበር የሚያስፈልጉ መረጃዎች ለጡረታ የሚያዘው የልደት ዘመን የመንግስት ሰራተኛው በጡረታ እቅድ በሚሸፈንበት የመንግስት ወይም የግል ድርጅት ለመጀመሪያ ጊዜ ወይም በቅድሚያ ለስራ ላይ ሲቀጠር በሞላው መጠየቂያ ወይም በህይወት ታሪክ ቅጽ ላይ የመዘገበው የልደት ቀን፣ ወር፣ ዓመተ ምህረት ወይም እድሜ ይሆናል። ለጡረታ ስለሚያዝ አገልግሎት ዘመን የመንግስት ሰራተኛው የአገልግሎት ዘመን መቆጠር የሚጀምረው በመንግስት መስሪያ ቤት ከተቀጠረበት ወይም ከተመደበበት ወይም ከተሾመበት ቀን አንስቶ በሙሉ ዓመት ወራትና ቀን ታስቦ ይሆናል። ከላይ የተገለጸው እንደተጠበቀ ሆኖ የሚከተሉት አገልግሎቶች ለጡረታ ተግባር ይያያዛሉ። አንደኛ፣ የመንግስት ሰራተኛው ደሞዝ እየተከፈለው ሙሉ ጊዜውን በማንኛውም የመንግስት አካል በህዝብ ተመራጭነት አገልግሎት በሰጠበት ጊዜ። ሁለት፣ ከመንግስት ወደ ግል ባለቤትነት በተዛወረና የጡረታ ሽፋን እንዲቀጥል ከተደረገበት ድርጅት ጋር አብሮ ተዛውሮ አገልግሎት እስከሰጠበት ጊዜ። 3 በመንግስት ትዕዛዝ በዓለም አቀፍ ድርጅት ወይም መንግስት ከ50% በታች የካፒታል ድርሻ በያዘባቸው ድርጅቶች አገልግሎት የሰጠበት ጊዜ። 4 በመንግስት ውሳኔ በዓለም አቀፍ ድርጅት በማገልገል ያሳለፈው ጊዜ። 5 ከጡረታ መዋጮ እድሜ በኋላ በህግ ስልጣን በተሰጠው የመንግስት አካል ተራዝሞለት ለአገልግሎት የሰጠበት ጊዜ። 6 በመንግስት ሰራተኞች ጡረታ ማሻሻያ አዋጅ ቁጥር መሰረት በጊዜያዊነት ወይም በኮንትራት የተፈጸመ አገልግሎት የሚያዘው የአሰሪና የሰራተኛ የመዋጮ ድርሻ ከተከፈለበት ብቻ ነው። 7 ከጡረታ መዋጮ እድሜ 60 ዓመት በላይ የተሰጠ አገልግሎትም ሆነ ደሞዝ በህግ ስልጣን በተሰጠው አካል ካልተራዘመ በስተቀር ለጡረታ አበል ስሌት አይያያዝም። ሆኖም ከእድሜ ጣሪያ በላይ በተሰጠ አገልግሎት ከተከፈለ ደሞዝ የተቆረጠበት 7% መዋጮ ብቻ ለባለመብቱ ተመላሽ ይደረጋል። የጡረታ አበል አወሳሰን እድሜ በመድረሱ ስለሚጠየቅ የጡረታ መብት ተሟልቶ መቅረብ ያለባቸው ማስረጃዎች። የጡረታ መውጫ እድሜ የመንግስት ሰራተኛ ለመጀመሪያ ጊዜ ሲቀጠር በቅድሚያ የመዘገበው የልደት ዘመን መሰረት በማድረግ 60 ዓመት ሲሞላው ይሆናል። ለመከላከያ ሰራዊት እና ፖሊስ አባላት በሰራዊቱ መተዳደሪያ ህግ መሰረት በሚወሰን እድሜም ይሆናል። በዚሁ መሰረት አንደኛ፣ ፎርሙ በሚጋብዘው መሰረት ተሞልቶ የሚቀርብ የጡረታ አበል መጠየቂያ ማስረጃ ማያያዝ ይኖርባቸዋል። ሁለተኛ፣ የአገልግሎት መነሻ ቀን፣ ወር፣ ዓመተ ምህረትን በአግባቡ የሚገልጽ የቅጥር የምደባና የሹመት ደብዳቤ ማስረጃ ማያያዝ ይጠበቅባቸዋል። 3 በተለያዩ የመንግስት መስሪያ ቤቶች የተፈጸመ አገልግሎት ካለ የዝውውር፣ የቅጥር፣ የስንብት ወይም የምደባ ደብዳቤ ማስረጃ ማያያዝ ይጠበቅባቸዋል። 4 መብቱ የተጠየቀለት ባለመብት መጀመሪያ ወይም አስቀድሞ ለስራ ሲቀጠር የሞላው የስራ መጠየቂያ ወይም የህይወት ታሪክ ፎርም መያያዝ ይኖርበታል። 5 በመጨረሻዎቹ 3 ዓመታት ወይም በ36 ወራት ውስጥ የተደረጉ የደሞዝ ለውጦችን የሚያሳይ ደብዳቤ ወይም ማስረጃ ማያያዝ ይኖርበታል። የባለመብቱ 2/3/4 ጉርድ ፎቶግራፍ በጀርባው የሰራተኛው ስምና የመስሪያ ቤቱ ክብ ማህተም ያረፈበትም መያያዝ ይኖርበታል። በጤና ጉድለት ወይም በህመም ምክንያት ለሚቀርብ የጡረታ አበል ጥያቄ የሚያስፈልጉ ማስረጃዎች። የጤና ጉድለቱ መኖሩ በሕክምና ቦርድ ከተረጋገጠበት ቀን በፊት ባለው ወር ለሰራተኛው የተከፈለው የወር ደመወዝ መጠን የሚገልጽ ደብዳቤ ወይም ማስረጃ ማያያዝ ይኖርባቸዋል። ሰራተኛው ደመወዝ ሊያገኝበት በሚያስችል ማንኛውም ስራ ላይ መሰማራት የማይችል ለመሆኑ በሕክምና ቦርድ የተረጋገጠ ማስረጃ ማቅረብ ይኖርባቸዋል። በሌላው ደግሞ በስራ ላይ ለደረሰ የአካል ጉዳት የሚቀርቡ የጡረታ መብት ማስረጃዎች። የአካል ጉዳቱ በደረሰ በ30 ቀናት ውስጥ ለኤጀንሲው መስሪያ ቤት የተገለጸበት የአደጋ ማሳወቂያ ቅጽ ማለትም የመከላከያ ፖሊስና አባላትን ሳይጨምር ማያያዝ ይኖርባቸዋል። ደመወዝ ለሚያስገኝ ለማንኛውም ስራ ብቁ አለመሆኑንና የጉዳት መጠኑ የሚገልጽ የሕክምና ቦርድ ማስረጃ ወይም ማረጋገጫ ማያያዝ ይኖርባቸዋል። ጉዳቱን በተመለከተ የቅርብ አለቃና እንዳስፈላጊነቱ የፖሊስ ሪፖርት ማቅረብም ይኖርበታል። በራስ ፈቃድ ወይም በሌላ ምክንያት በመቋረጡ የሚቀርብ የጡረታ አበል ማስረጃዎች። በራስ ፈቃድ ከስራ ለመሰናበት የተጠየቀበትና ስንብቱ የተፈቀደለት ደብዳቤ ወይም ማስረጃ መያያዝ ይኖርበታል። የመንግስት ሰራተኛው በራሱ ፈቃድ ወይም በሌላ ምክንያት በመሰናበቱ የጡረታ አበል ጥያቄ ሲያቀርብ ስራ ያቋረጠበትን ምክንያት የሚገልጽ ማስረጃ ማቅረብ ይኖርበታል። መስሪያ ቤቱ በመክሰሩ የሰው ኃይል ብዛት ከሚፈለገው በላይ በመሆኑ ወይም ፕራይቬታይዜሽን ጋር በተያያዘ ምክንያት ከስራ የተሰናበተን ሰራተኛ በተመለከተ በሚኒስትሮች ምክር ቤት በጡረታ እንዲገለሉ ውሳኔ የተሰጠበትን ማስረጃ ማቅረብ ይኖርበታል።
የዳረጎት ወይም የአንድ ጊዜ ክፍያ ማስረጃዎች የአገልግሎት ዳረጎት ለማግኘት መቅረብ ያለባቸው ማስረጃዎች ከላይ ከተዘረዘሩት በተጨማሪ አገልግሎቱ ሲቋረጥ ይከፈል የነበረው የመጨረሻ ወር ደመወዙን የሚገልጽ ማስረጃ ማያያዝ ይኖርባቸዋል። ለጤና ጉድለት ዳረጎት ክፍያ መቅረብ ያለባቸው ማስረጃዎች ሰራተኛው ደመወዝ በሚያገኝበት ማንኛውም ስራ ላይ መሰማራት የማይችል ለመሆኑ በሕክምና ቦርድ የተረጋገጠ ማስረጃ ማያያዝ ይኖርበታል። በጤና ጉድለት ምክንያት ለስራ ብቁ ያለመሆኑ በሕክምና ቦርድ ከተረጋገጠበት ወር በፊት የተከፈለ የመጨረሻ ወር ደመወዙን የሚገልጽ ማስረጃ ማቅረብ ይኖርበታል። ለተተኪዎች የዘላቂ ጡረታ አበል ውሳኔ መቅረብ ያለባቸው ማስረጃዎች ተተኪዎች ባል ወይም ሚስትና ልጆች ሟች በሕይወት ሳለ ያስመዘገባቸው ከሆነ ፍርድ ቤት በመሄድ ሳያስፈልጋቸው ሟች ስለመሞቱ የሚገልጽ ማስረጃ ከአሰሪ መስሪያ ቤት ወይም ከተቋሙ በማቅረብ ማስረጃ ማቅረብ ይኖርባቸዋል። ተተኪዎቹ በሕይወት ስለመኖራቸው የማረጋገጫ ማስረጃና ከጀርባው የአሰሪው መስሪያ ቤት ክብ ማህተብ የታተመበት ለእያንዳንዳቸው ተተኪ 2-3-4 ጉርድ ፎቶ ማቅረብ ይኖርባቸዋል። ተተኪ ወላጆች የሟች የመንግስት ሰራተኛው እናት ወይም አባት ስለመሆናቸው በፍርድ ቤት የተረጋገጠ ማስረጃ እንዲሁም ሙሉ በሙሉ ወይም በአብዛኛው በሟች ልጃቸው ይደገፉ የነበረ ስለመሆኑ የእርዳታው አይነት መጠንና የገቢያቸው ሁኔታ የሚገልጽ ከፍርድ ቤት ወይም ከሚኖሩበት ወረዳ አስተዳደር ወይም ቀበሌ የተሰጠ ማስረጃ ማያያዝ ይጠበቅባቸዋል። ሟች የጡረታ አበል በመቀበል ላይ የነበረ ከሆነ የጡረታ ባለመብት መታወቂያ ደብተርና የክፍያ መቆጣጠሪያ ካርድ ማቅረብ ይኖርባቸዋል። ተተኪዎች ሟች ያላስመዘገባቸው ከሆነ ተተኪነታቸውን በፍርድ ቤት አስወስነው ጉዳዩን የያዘው ፍርድ ቤት ክብ ማህተም ከጀርባው የታተመበት ለእያንዳንዳቸው 2-3-4 ጉርድ ፎቶግራፊ ይዘው በአካል መቅረብ ይኖርባቸዋል። የጡረታ አበል በውክልና ስለሚከፈልበት ሁኔታ አንድ የጡረታ ባለመብት በእርጅና በህመም ውጭ ሀገር በመሄድ በትምህርት በህግ ከለላ ስር ወይም እስራት በመሆን ስራ ተቀጥሮ ከአካባቢው ወይም የጡረታ አበል ይከፈልበት ከነበረው ክፍያ ጣቢያ ርቆ በመሄዱ ምክንያት የጡረታ አበሉን ተከታትሎ ለማስወሰን ወይም ቀርቦ ለመቀበል በማይችልበት ሁኔታ ላይ ከሆነ ጉዳዩን በወኪል አማካኝነት ለማስፈጸም ወይም አበሉን በወኪል አማካኝነት ለመቀበል ይችላል። ባለመብቱ ከተወካዩ ጋር በመሆን በአካል ቀርበው ውክልናውን በኤጀንሲው ዋና መስሪያ ቤት በሪጅን ወይም በቅርንጫፍና በመስክ ጽህፈት ቤቶች መፈጸም ይኖርባቸዋል። በህመም ምክንያት ከሆነ በህመም ምክንያት የማይንቀሳቀስ ስለመሆኑ የሕክምና ማስረጃ፣ በስራ ከመኖሪያ ቤት አካባቢ ርቆ በመሄዱ ምክንያት ከሆነ ስራ ከመቀጠሩ ከቀጣሪው ወይም በግል ስራ ተሰማርቶ ከሆነ ከቀበሌ የተሰጠ ማስረጃ፣ በትምህርት ምክንያት ከሆነ ከሚማርበት የትምህርት ተቋም የተሰጠ ማስረጃ፣ ወደ ውጭ ሀገር በመሄድ ምክንያት ከሆነ የባለመብቱ ፓስፖርት እና መግቢያ ቪዛ ፎቶ ኮፒ በማድረግ የኢትዮጵያ ኤምባሲ ወይም ቆንስላ ጽህፈት ቤት አማካኝነት ውክልና የተፈጸመበትን ማስረጃ ይጨምራል። እነዚህንም ማቅረብ ይጠበቅባቸዋል። በህግ ከለላ ስር በመሆኑ ወይም በመታሰሩ ምክንያት ከሆነ ደግሞ ከማረሚያ ቤት ስልጣን ባለው ኃላፊ የተሰጠ ማስረጃ፣ እንዲሁም የኢትዮጵያ ዜግነት በመቀየሩ ከሆነ የኢትዮጵያ ተወላጅ የውጭ ሀገር ዜጋ ስለመሆኑ በውጭ ጉዳይ ሚኒስቴር የተሰጠ ማስረጃ፣ በእርጅና ወይም ማስረጃ ሊቀርብበት በማይችል የጤና ጉድለት ወይም በሌላ ከአቅም በላይ በሆነ ምክንያት አበሉን ቀርቦ ለመቀበል ለማይችል ባለመብት በሚኖርበት አካባቢ በሚገኝ የሪጅን ወይም የቅርንጫፍ ጽህፈት ቤት ኃላፊ እንደ ሁኔታው እየታየ ውክልናው ይፈጸማል። ውክልና ስለማራዘም አንድ የጡረታ ባለመብት የሰጠው ውክልና ሊራዘም የሚችለው በጤና ጉድለት፣ በእርጅና ወይም በእድሜ መግፋት ወይም ከአቅም በላይ በሆነ በሌላ ምክንያት በአካል ቀርቦ የጡረታ መብቱን መጠቀም የማይችል መሆኑ ሲረጋገጥ በየ3 ወሩ በአካል እየታዩ ወይም የጡረታ ባለመብቱ ከሚኖሩበት ቀበሌ ወይም ማስተዳደር ጽህፈት ቤት በህይወት ስለመኖራቸው ማስረጃ ሲቀርብና በኤጀንሲው የስራ ኃላፊዎች ታይቶ ውሳኔ ሊሰጥበት ሲችል ብቻ ነው። በውጭ ሀገር የሚኖሩ ባለመብቶች ውክልና ሊራዘም የሚችለው በየዓመቱ ከሚኖሩበት ሀገር የኢትዮጵያ ኤምባሲ ወይም ቆንስላ ጽህፈት ቤት ወይም በሚኖርበት ሀገር ውክልና ለመስጠት ስልጣን በተሰጠው አካል መሰረት ውክልናውን አድሶ በየጊዜው ፓስፖርቱን የታደሰበትን ማስረጃ ሲያቀርብ ብቻ ነው። በትምህርት ላይ በመሆኑ ምክንያት ውክልና የሰጠ ባለመብት በአንድ ዓመት ጊዜ ውስጥ በአካል ቀርቦ በመታየት ውክልናን ማራዘም ይችላል። በህግ ከለላ ምክንያት ውክልናን የሰጠ ባለመብት በአንድ ዓመት ጊዜ ከታሰረበት ማረሚያ ቤት በህይወት ስለመኖሩ ማስረጃ ሲያቀርብ ውክልናው ይራዘማል።
በመጨረሻም በእድሜ 60 ዓመት ሲሞላ ለሰራተኛው የሚሰጥ የጡረታ አበል ስሌት ከተቀጠረበት ቀን ጀምሮ እስከ 10 ዓመት ድረስ ያለው አገልግሎት በ30% ሲባዛ ከ10 ዓመት በላይ ያለው እያንዳንዱ አገልግሎት ግን በ1.25% ይባዛል። ለምሳሌ 28 ዓመት አገልግሎት ያለው ስሌት 10 ዓመት ሲባዛ በ30 ዓመት ሲደመር 18 ዓመት ሲባዛ በ1.25 ይህም ማለት 30 ሲደመር 22.5 52.5% ነው። በዚሁ መሰረት ለጡረታ የሚያዘው ደሞዝ የመጨረሻው የ36 ወራት 3 ዓመት ብቻ ስለሆነ በ3 ዓመቱ ሲከፈል የነበረው ደሞዝ 5000 ብር ቢሆን ጡረታው 52.5% ሲባዛ በ5000 ብር 2625 ብር ጡረታ ያገኛል ማለት ነው። ውድ የቻናላችን ቤተሰቦች የዛሬው መረጃችን ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያል መልካም ጊዜ ተመኘን።